السلام عليكم ورحمة الله وبركاته ውድና የተከበራችሁ የዩቲዩብ ቤተሰቦች ወዳጆቼ እንደምናችሁ ደህና ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን አልሐምዱሊላህ። ከወደኔ በጣም ሰላም። ሰሞኑን ጠፋ ብያለሁ። የጠፋሁበትም ምክንያት ይችን ይመስላል። እስቲ በትንሹ ላሳያችሁ ብዬ ውጭ ላይ የጀዋል ማስቀመጫ ይዤ ስላልወጣሁኝ ስራዬ የነበረው ውጭ ላይ ከቤት ውጭ ስለነበረ የስልክ ማስቀመጫ ይዤ አልወጣሁኝም እና ደህና አድርጌ ለመቅረጽ ምናምን አልተመቻቸም። ግን በጥቂቱም ብትሆን እንዲህ እያሳየኋችሁ እገኛለሁ። ይቺን ስራ ጀመርመር አድርጌ አዲስ ጀማሪም ነኝ ለዚህ ስራ። የኛ ሰው በስደት ላይ ብዙውን ጊዜ በብዛት ማለት ነው እዚህ ስራ ላይ አይታወቅም። የቤት ግንባታ የቤት ምናምን የሚባል ነገር ላይ ስንሳተፍ አይታወቅም። እናንተ በቃ እንስሳ ከመስራት ውጪ ስትራሃት ምናምን ነገሮች እንጂ እንዲህ አይነት ነገር ላይ በተለይ አሁን ኢትዮጵያኖች ብዙ ጊዜ አይታችሁ ከሆነ የሚመጡት ስትራሃ የእንስሳ ስራ እና ዘበኝነት፣ ሹፍርና፣ እሱም የቤት ከባድ መኪና በብዛት የሚታወቀው ሌላ ሀገር ነው። ይሄ ግንባታ ላይ የግንባታ ስራ፣ የቤት ስራ፣ የተለያየ የሀዲድ ሙያ ስራዎች ምናምን ላይ የሚታወቀው ሌላ ዜጋ ነው። ለምንድን ነው ብለው ጠየቁኝ የሆነ ቀን። አይ ስራ ያላቸው በብዛት ከሀገር መሰደድ አይፈልጉም፣ እዛው ስራ አለ። እኛ ምንም ሙያ ስለሌለን ትምህርትም የለንም ሙያም የለንም፣ ሲብስብን ነው ወደ ሀገር የምንመጣው ብዬ እላቸዋለሁ ማለት ነው። እኔ ተደጋጋሚ የተለያየ አረብ ይጠይቀኛል ማለት ነው። ይሄን ነገር ነው የማቀርብላቸው። እውነትም ታዲያ በተለያየ ዘርፍ ላይ የምናያቸው ሌላ ዜጎች ፓኪስታኒ፣ ባንጋሊ፣ ህንዶች እነዚህ ሶስቱ ይበዛሉ። ደግሞ ከመስሪና ከሱዳንም እነሱም አሉ። ግን እነዚህ ሶስቱ በጣም ይበዛሉ፣ ይታወቃሉ። በተለይ በከባባድ መኪና በግንባታ ስራ ላይ የመሪዎች መስሪዎች መብራትን የመሰለ ሀዳድ ታውቃላችሁ፣ ወዘተ ነገር ላይ በብዛት እነዚህ ሰዎች ናቸው የሚታዩት። አንዳንዴም ለምን ትላላችሁ? የኛ ሰው አሁን እነዚህ ሰዎች ስር ራሱ ብንቀጠር የውምያ ሰራተኛ ነው የምንሆነው። በሸህርም ቢታሰብልን ያኔ የነሱ ታዛዦች ነን። የማን? የግንበኞች። የኛን ሰው ለምንድን ነው የማናየው እንደዚህ አይነት ቦታ? ችግራችን ምንድን ነው? ሁሌ እኛ ፎከስ የምናደርገው እውቀት ላይ ሳይሆን ገንዘቧ ላይ ብቻ ስለሆነ ይመስለኛል። ገንዘቧ ላይ ብቻ ትኩረታችን፣ ገንዘቧን ላገኛት እንጂ ሁሉም እንዳሻው አይነት ነገር ላይ የተሳተፍንና እንደዚህ አይነት ነገር ላይ ብቻና ብቻ ይመስለኛል እይታችን ማለቴ ነው። መሆን የለበትም። ሁሉም ስራ ውስጥ ተሳታፊ ብንሆን አሪፍ ነበር። ሁሉም እዛ ሀገር የሚመጣው ያው አብዛኛውን ኑሮውን ለማሸነፍ ነው። የትኛውም ዜጋ በሉት ኑሮውን ለማሸነፍ ነው የሚመጣው። ግን እንደኛዎቹ አይደሉም። አብዛኛዎቹ በሙያ ነው የሚመጡት። የኛዎቹ ብቻ ነን ያለ አንድ ነገር እንደዚሁ ብድግ ብለን ሰው ሀገር ላይ እንሰደዳለን። የታደሉት ቶሎ ተምረው ቅጥረኛ ሆነው ተምረው የራሳቸውን ይይዛሉ ማለት ነው። እንደሌላው ግንበኛም ከሆነ እዛ ስር ተቀጥሮ የሚማሩ ይኖራሉ። እስከ መቼ ድረስ ነው? እና በድፍረት ነው ይሄን ነገር እችላለሁ አልኳቸው። ዛሬ ውሎዬን ሰራሁኝ። መተው አዩት አሱር ላይ ጀማሪ አትመስልም ነው ያሉት። ስራህ እንደ ጀማሪ ሳይሆን
የነበርክበት ነው መስሎ ነው ያሉት። አረብህ ታውቃላችሁ ትንሽ ነገር ነው የሚፈልገው የእናንተን ስራ ለማጣጣል። አይናቸው ደግሞ ኃይለኛ ነው ታውቋቸዋላችሁ። የእነሱ አይን ኃይለኛ ነው እይታ ላይ ነው ስሩ ቢባሉ አይችሉም እንጂ ማለት ነው። ኮመንት ለመስጠት አንደኛ ናቸው። እና ምንም አይነት እንከን አተውበት ከስራዬ እንደውም ቀጥልበት ይሄን ስራ እያሉኝ ነው። እናንተስ ምን ትሉኛላችሁ? በፀሐው ምናምን ግን አይቻልም። ሐቂቃ ወላሂ አድካሚ ነው። ራሴን ያዞረኝ ማለት ነው። ፀሐው ልምዱ ምናምን ተረስቷል ታውቃላችሁ። ውስጥ ስራ ስትገቡ ምናምን ከፀሐይ ጋር ብዙ የመገናኘት እድል አይኖርም ምናምን እና ትንሽ አድካሚ ሆነብኝ። የምኪን የመጀመሪያ ቀን ሁለተኛ ቀን ምናምን ሲሆን ስለሆነ እንጂ 3-4 ቀን ቢደጋገም ያው እንደሚለቅ እርግጠኛ ነኝ። ከፀሐውም ጋር ይላመዳል። ገላ ባዳ ነው ከሁሉም ነገር ጋር ይላመዳል። እና የመጀመሪያዬ ስለሆነ ነው መሰለኝ አዳጋች ሆኖብኛል። እና ለማንኛውም የጠፋሁትም ይችን እንድች እያልኩኝ ነው። እነሱ ለረመዳናቸው ዝግጅት ያደርጋሉ። ረመዳን ሲመጣ እኛ የሚታየን የረመዳን መምጣት ሳይሆን የስራው መምጣት ነው። እንደዚሁም ዒድም ሲመጣ እኛን የሚታየን የስራው መደራረብ እንጂ ምንም አይነት የዒድ ስሜት፣ የዒድ እይታ፣ የዒድ ደስታ አይታየንም። ምክንያቱም ባለፈ ዒድ ላይ በጣም እየተማረርኩ ነበር። ያ ሱብሃንአላህ ልክ ጠዋት የቆምኩኝ መቼ አሱር ነው ቀና ብለው ማለት ነው። ወገቤ ቀና የሚለው በዛ ማተራከም፣ ይሄን ማጠብ፣ ይሄን መውሰድ፣ ይሄን ያ ሱብሃንአላህ። እነሱ ግን ማሻአላህ ይበላሉ።